በጣም ያምራል ግን ይስባል። እኔም አንዴ የመሞከር ሀሳብ አለኝ። ማሻአላህ እንዳንቺ የተሰተረች አሁን እኔ ሳበኝ በጣም ለማድረግ። አንዳንድ ሴቶች ደግሞ እንደውም ሂጃቡን ራሱ በስተክክል የማያደርጉ ሴቶች አሉ። ጆሮአቸውን ያሳያሉ ትሬንድ ነው ብለው የተለያየ ስታይል ያመጣሉ አውራቸው የሚታይበት እና ምን ትያለሽ በዚህ ጉዳይ? እኔ የምለው ነገር ቢኖር ሰው አላህን ይፍራ። ሴቶች ደግሞ ይበልጥ ደግሞ አላህን ይፍሩ፣ ለዲናቸው ይወቁ፣ ራሳቸውን ሐራም ላይ አይጣሉ። ማወቅ ማለት የሸሪያን ህግጋት ተምሮ በሱ መስራት ነው። ይሄ ነው ስልጣኔ ማለት እንጂ ራስ ላይ ሐራም እየሰበሰቡ ስልጣኔ። ስለዚህ ሴቶች ደግሞ ይበልጥ ደግሞ አውቀው ተምረው አላህን ቢፈሩ ይበልጥ አጅር ያገኛሉ እንጂ ጆሮአቸውን በማውጣታቸው ሂጃባቸውን በስትክክል አለማድረጋቸው ሁሉ ሐራም እየተጻፈባቸው ነው። በእነሱ ቤት ግን ይሄኔ ሰለጠንን ምናምን እያሉ ይሄኔ ሌላ ውስጥ ገብቶ እንደ ስልጣኔም ይታያል። ይሄ መሰልጠን አይደለም መደደብ። የደድብና ጥግ የሚባል ያወቀ ሰው ይጠነቀቃል። ሰው እሳት ላይ መውለቅ የሚፈልግ ሰው አለ የለም። እሳት ያቃጥላል ተጠንቀቁት አለ የሚባለው እንጂ ግቡበት ሞክሩት አይባልም። ስለሚያቃጥለን፣ ስለሚጎዳን፣ ስለሚያበላሸን ማለት ነው። እነሱም ይሄ ስራቸው ያበላሻቸዋል፣ ወደ ጥሩ መንገድ አይመራቸው። ሁሌ ያንን ነገር በከፈቱ ቁጥር ሁሌ ሐራም እንደተጻፈባቸው ነው። ስለዚህ ወቁ፣ ተማሩ፣ አላህን ፍሩ ነው። እውነት ነው። መሰልጠን ማለት አላህን በመወንጀል አይደለም፣ አኺራን በመርሳት አይደለም። ልክ ጥሩ ምክር ነው የሰጠሽን። በጣም በጣም ደስ ይላል። በጣም እናመሰግናለን።